ሰላም ተመልካቾች እንዴት ናችሁ? የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከኢሚግሬሽን እና ዜግነት አገልግሎት ጋር በጋራ በመሆን ወደ እናንተ የምናደርሰው ፕሮግራም ተጀምሯል። ማርታ ግርማ አብሬያችሁ ቆያለሁ። ይህ ፕሮግራም የኢሚግሬሽን እና ዜግነት አገልግሎት የሚሰጣቸውን አገልግሎቶች የሚዳስስ ነው። ዛሬ ትኩረት የምናደርገው በአየር ድንበር አስተዳደር ላይ ነው። ለመሆኑ የአየር ድንበር አስተዳደር ስንል ምን ማለታችን ነው? በውስጡስ ምን ግልጋሎቶች አሉ? እንግዲህ የኢሚግሬሽን እና ዜግነት አገልግሎት ከሚሰጣቸው የአገልግሎት አይነቶች ውስጥ የድንበር ቁጥጥር ማድረግ አንዱ ተግባሩ ነው። ከድንበር ቁጥጥር ተግባራት ውስጥ ደግሞ የአየር ድንበር ቁጥጥር ማከናወን ዋናው ስራው ነው ማለት ነው። የአየር ድንበር ቁጥጥር ማድረግ ማለት ሰዎች በኢንተርናሽናል ኤርፖርቶቻችን ሲገቡ ሲወጡ ዓለም አቀፍ ሕግን፣ ሀገራዊ ሕግን፣ ዓለም አቀፍ ስታንዳርድን አሟልተው በሕጉ መሰረት እንዲገቡ እንዲወጡ ነፃ የሰዎች ዝውውር፣ ነፃ የሰዎች እንቅስቃሴ እንዲኖር ማስቻል ማለት ነው። በቦሌ ኤርፖርት የኢሚግሬሽን እና ዜግነት አገልግሎት የምንሰጣቸው አገልግሎቶች እዚህ ጋር እንደምታዩት ከጀርባዬ የቪዛ ኦን አራይቫል አገልግሎት እንሰጣለን። ቪዛ ኦን አራይቫል የምንለው ነፃ የሰዎች ቪዛ አመልክተው መግባት እንዲችሉ የተፈቀዱ የቪዛ አይነቶች እንደዚሁም ቅድመ ሁኔታን ያሟሉ ሲሆን በቅድመ ሁኔታው መሰረት ቪዛ ኦን አራይቫል አግኝተው የሚገቡበት ነው። ሁለተኛው ሰዎች ቪዛና የመኖሪያ ፈቃድ አሟልተው በገቢ መንገደኛ የሚስተናገዱበት ነው። ሶስተኛው በቪአይፒ ገቢ ወጪ የምናስተናግድበት፣ አራተኛው የቦሌ ኤርፖርት ሰራተኛ የሆኑ ዓለም አቀፍ የበረራ አገልግሎት የሚሰጡ ሰራተኞች የሚወጡበት የክሩ አገልግሎት የምንለው። የኢሚግሬሽን እና ዜግነት አገልግሎት ወደ ሀገር ውስጥ ከሚገቡ ገቢ መንገደኞች የቪዛ፣ የፓስፖርት እንዲሁም ከሀሰተኝነት ጋር በተያያዘ መረጃዎችን ከማጣራት ባሻገር ወጪ መንገደኞች ላይም ወደሚሄዱበት ሀገራት የቪዛ፣ የመኖሪያ ፍቃድና የቦርዲንግ ፓስ እንዳላቸውም የሚያጣራ ተቋም ነው። በዲፓርቸር በተመሳሳይ የመውጫ ቪዛ የምንሰጥበት፣ የወጪ መንገደኞችን የምናስተናግድበት፣ ሌሎች ከእግድና ተመሳሳይ አገልግሎት ጋር የምናስተናግድበት በዚህ ልንገልጻቸው እንችላለን። ቦሌ የሚሰጠው አገልግሎት በቦሌ ኤርፖርት በፊት የነበረው ከ3 ዓመት በፊት የነበረውን ብናይ በዕለት የምናስተናግደው መንገደኛ ቁጥር አሁን ካለው በግማሽ የሚሆን ብቻ የነበረ፣ እንደዚሁም በቦሌ ኤርፖርት የነበሩት የኢሚግሬሽንና ዜግነት አገልግሎትም ይሁን ሌሎች አገልግሎት አይነቶች አሁን ያለውን የሚመጥን ያልነበረ። አሁን ባለው ነባራዊ ሁኔታ በኢሚግሬሽን ስናነሳ በሰው ኃይል፣ በማስተናገጃ ካውንተሮቻችን፣ በሕግ በአሰራር ማዕቀፎች እንደዚሁም ቴክኖሎጂን ተጠቅሞ አውቶሜትድ ሰርቪስ ከመስጠት አንጻር በርካታ ሪፎርሞችን ማድረግ ችለን፣ በዚህም ሰው በገቢ ይሁን በወጪ መንገደኛ የሚስተናገደው ኢሚግሬሽን ዞን ላይ ከመጣ በኋላ ከዓለም አቀፍ ስታንዳርድ የተቀመጠውን ሰዓት ከሱ ያነሰ ማስተናገድ ችለናል አሁን ባለንበት ሁኔታ። እንደዚሁም ችግር ያለባቸው ጉድለት ያለባቸው መንገደኞች በሚኖሩበት ጊዜ ችግሮቻቸው በፍጥነት እንዲፈታ የኮሚኒኬሽንና ችግርን ማስተናገድ የሚያስችሉ የተለዩ ኦፊሰሮች ተመድበው ችግር መፍታት የሚያስችል ስርዓት ነድፈን ፈጣን አገልግሎት መስጠት የሚያስችል ስራዎች እየሰራ ነው። የመዳረሻ ቪዛ ምንሰጥ የነበረው በማኑዋል ነበር። ቪዛው በእስክሪብቶ ይጻፋል። በእስክሪብቶ ከተጻፈ በኋላ ይለጠፋል። ከዛም በኋላ ፓይስ የሚባል ሲስተም ላይ ይገባ ነበር። ያ ኋላ ቀር አሰራር ጠፍቶ ዓለም የደረሰበትን ደረጃ ለመድረስ ተቋሙ ትልቅ ጥረትና ትልቅ ፍላጎት ነው ያለው። እሱንም ደግሞ በተግባር እያያችሁ ነው። መዳረሻ ቪዛ ላይ ማይዳስ እና ፓይስስ የሚባል ሲስተሞች ኢምፕሊመንት ተደርገዋል። በዛ መሰረት ባለጉዳዩ የምታዩትን አገልግሎት፣ ቀልጣፋ አገልግሎት እያገኘና እየተስተናገደ ይገኛል። ለአገልግሎት አሰጣጣችን የአራይቫል እና የዲፓርቸር ለየራሱ ነው። ምክንያቱም አራይቫል ለምናገኛቸው ወደ ሀገራችን ለቱሪስት ሊሆኑ ይችላል፣ ውጭ ሀገር ላይ ለረዥም ዓመታት ኖሮ ሊሆኑ ይችላሉ። ወደ ሀገራችን የሚመጡት ናቸው አራይቫል የሚያደርጉ የሚገቡ ማለት ነው። እዚህኛው ላይ ግን ዲፓርቸር ስለሆነ ሰዓት ላይ ኖራቸው ይችላል። የተለያየ ኬዞች ሊኖሩ ይችላሉ። ምክንያቱም የመጨረሻው ሰዓት ላይ ነው እኛን የሚያገኙ። ለዚህ ታይማቸውን ኦን ታይም እንዲጠቀሙ በጊዜው ኦን ታይም ሰርቪስ ለመስጠት በቂ የሰው ኃይልና በቂ ቴክኖሎጂ አለን። ወደ 21 መስኮት ደርሰናል።
ባንክም እንደዚሁ ከ3 የነበረው ወደ 8 መስኮት ሄዷል። ሁሉንም በአንድ መስኮት መጨረስ አለበት የሚለውን አሰራር ተግባራዊ እያደረግነው ነው ያለነው። አሰራርን ህግን ተከትሎ ብቻ መንገደኞች አሟልተው በመጡ ጊዜ እንዲገቡ እንዲወጡ የሚደረግበት እንደዚሁም ቅሬታዎች በሚነሱባቸው ሰራተኞች ላይ እያየን ፈጣን የእርምት እርምጃ የሚወሰድበት በቦሌ ኤርፖርት ብቻ ባለፈው 1 ዓመት ከ6 ወር 240 አዳዲስ ሰራተኞች ሰልጥነው ወደ ስራ ገብተዋል። ነባር ከነበሩ ሰራተኞች ውስጥ ከ65% በላይ ከቦሌ እንዲነሱ አድርገን ወደ ሌሎች የአገልግሎት ማዕከላት ስበናል። ትሬኒንግ የተለያየ ዶክመንትን ቼክ የሚያደርጉበት በየጊዜው ዶክመንቶቹ ሶርት እናደርጋለን፣ አናላይዝ እናደርጋለን። ምክንያቱም ቴክኖሎጂ ዴይ ቱ ዴይ አክቲቭ እየሆነ ስለሚመጣ ያንን ከነባሩ የተለያየ ትሬኒንጎች በየቀኑ እንሰጣለን። ፕላስ ደግሞ እንደ መስሪያ ቤት ደረጃ ደግሞ ታቅዶ ከኤምባሲም ከተለያዩ መስሪያ ቤቶች ትሬኒንግ እናገኛለን። አሁን በዚህ ሰዓት ከዚህ ከቦሌ ኤርፖርት ሰራተኞች ውስጥ 63 ሰራተኞች በብሔራዊ መረጃና ደህንነት አገልግሎት ስልጠና እየወሰዱ ነው። ይሄ የቦሌ ኤርፖርትን ብቻ ሳይሆን በሁሉም የአገልግሎት አይነቶች ከ2000 በላይ በብሔራዊ መረጃና ደህንነት አገልግሎትና በፖሊስ ዩኒቨርሲቲ እየሰለጠነ ነው። ከከስተመሮቻችን ሁል ጊዜም ፊድባክ እንወስዳለን። 6 የቅሬታ መስጫ ዊንዶዎች አሉ እዚህ በኤርፖርቱ ላይ። አጠቃላይ ቅሬታ በሚነሱ ጊዜ ቅሬታዎቹ ባህሪያታቸው ታይቶ ወዲያው የሚፈቱ እንደዚሁም የቅሬታዎቹ አንዳንድ ባህሪያት ታይቶ ደግሞ በሂደት የሚፈቱ አሉ። Wow, I got an amazing service. በጣም አስገራሚ አገልግሎት ነው ያገኘሁት። በጣም ጥሩ አቀባበል ነው ያደረጉልኝ። እዚህ ስደርስ ሙሉ ለሙሉ ኢትዮጵያ እንደገባው ነው የተሰማኝ። ባለሙያዎቹ ብቁ፣ ፈጣንና እንከን የለሽ ናቸው። ለዚህም በጣም ደስተኛ ነኝ። ሁሉም ሰው ወደ ኢትዮጵያ መምጣት አለበት እላለሁ። ምክንያቱም እያገኘን ያለው አገልግሎት ልዩ ነው። ወደ ኢትዮጵያ ስመጣ የመጀመሪያዬ ነው አገልግሎቱ። Immigration service is very good. We like it. ብዙ ላይን አፕ የለም፣ ብዙ ስታፍ አለ። they can direct you ወደምትሄድበት ቦታ እና ሎስት አትሆንም። አገልግሎቱ በጣም ጥሩና ፈጣን ነው። መስተንግዷቸውም ቀልጣፋ ነው። 25 ዓመት በላይ ተመላልሻለሁ። በየጊዜው እያደገ የመጣ ነው። ስፔሻሊ ደግሞ በዚህ ዘመን ይሄን 2-3 ዓመት በጣም እያደገ ነው። በጣም የተሻለ ነው። በፊት በስሞክሽ ምናምን እንቆም ነበር። አሁን እየተስተካከለልን የለም፣ ፍጥነትም አለ። በጣም ጥሩ ነው። Yeah, I think this is my second time receiving visa on arrival. ወደ ኢትዮጵያ ስመጣ ለሁለተኛ ጊዜ ነው። ስመጣ በጣም አስደናቂ ለውጥ ነው ያየሁት። በአሁኑ ሰዓት አገልግሎት አሰጣጣቸው ብዙ መስኮቶች ያሉት ፈጣንና ዘመናዊ ቴክኖሎጂን የሚጠቀም ነው። ከዚህ ቀደም ብዙ ወረፋ፣ ግርግርና ሰልፍ የነበረበት ነበር። I mean the queues that you can apply for the visa. Initially it was very few and the queue was so long. በአገልግሎቱ በጣም ተገርሚያለሁ። በጣም ፈጣን ነበረ። ኦን አራይቫል ቪዛ ማግኘት ጥሩ እንደነበረ ተነግሮኝ ነበር የመጣሁት። ቪዛው ነበረኝ። እዚህ እንደደረስኩ በ10 ደቂቃ ውስጥ አገልግሎቱን አግኝቼ ቪዛዬን ማረጋገጥ ችያለሁ። በጣም ፈጣን አገልግሎት ነው። So very fast, very impressive. ቦሌ ኤርፖርት ላይ የሚሰጠው የኢሚግሬሽን አገልግሎት በገቢም ይሁን በውጭ መንገደኛ ላይ የሚነሱ ቅሬታዎች ካሉ ህብረተሰቡ በ8133 ላይ ቅሬታ ማቅረብ እንደዚሁም እዚህ ባሉት የቅሬታ ማቅረቢያ ዊንዶዎቻችን ቅሬታ ማቅረብ በእኛ እጅግ በጣም በደስታ የምንቀበለው ሆኖ ሌሎች ተቋማት ጋር ያሉ የአገልግሎት መጓደሎች ካሉ ግን ከኢሚግሬሽን ጋር ያልተገናኙ ከሆኑ የኢሚግሬሽን ጋር የተገናኘው ላይ ብቻ ስለሆነ እኛ ምላሽ መስጠት የምንችለው በሱ ልክ የኢሚግሬሽን ዞን ላይ ያለው ላይ ብቻ ለይቶ ቅሬታ እንዲያቀርብልን በሱ ልክ ቢሆን የበለጠ ለመፍታት ችግሩን ለይቶ በእኛ በኩል እርምት እርምጃ ለመውሰድ ያስችለናል። 39
39ኛው የአፍሪካ ህብረት የመሪዎች ጉባኤ ከፊታችን ባሉ ቀናቶች በመዲናችን አዲስ አበባ ይካሄዳል። ይህንንም ተከትሎ እንግዲህ መዲናችን አዲስ አበባ በዚህ ያሉ እንግዶችን በመጪው ቀናቶች የምታስተናግድ ይሆናል። እንግዲህ ከዚህ ጋርም ተያይዞ በአየር ድንበር አስተዳደር በኩል የኢሚግሬሽንና ዜግነት አገልግሎት የሚሰጠውን አገልግሎት ምቹና ቀልጣፋ ለማድረግ የሰው ኃይልን በመጨመር እንዲሁም የስራ ቦታ ምቹነትን በይበልጥ በማስፋት እንግዶቹን እየጠበቀ ይገኛል። እንደ መንግስት የአፍሪካ ህብረትን የ39ኛ የአፍሪካ ህብረትን ጉባኤ በልዩ ሁኔታ ለማስተናገድ ሀገራዊ በየደረጃው ያለ ኮሚቴ አለ። በዛ ኮሚቴ ውስጥ የኢሚግሬሽንና ዜግነት አገልግሎት የተሰጠው ስራ ነው። ከዛ ስራ ውስጥ አንዱ የ39ኛው የአፍሪካ ህብረት ጉባኤ በተሳካ መልኩ በርካታ ጎብኚዎች ከሌላው ጊዜ የሚጠበቅ ስለሆነ ከዚህ በፊት ከነበረው የላቀ አገልግሎት፣ ጥራት ያለው አገልግሎት፣ ኢትዮጵያን የሚያስተዋውቅ የሚመጥን አገልግሎት መስጠት የሚገባ ስለሆነ በልዩ እንድንዘጋጅ ሁሉም ተቋማት በተሰጠን አቅጣጫ መሰረት እኛም በተለየ ሁኔታ የሰው ኃይላችንን አሰልጥነን ችግር አለባቸው የምንላቸውን የሰው ኃይል ከዚህ አንስተን አዳዲስ የሰው ኃይል በተጨማሪነት እንደዚሁም 24/7 ችግር መፍታት የሚያስችል እዚህ እንደምታዩት የሲሲቲቪ ስርዓት አለን። የሲሲቲቪ ስርዓቱን እያየን ፈጣን ምላሽ መስጠት የሚያስችል ጉድለቶች እንኳን ካሉ ፈጣን የእርምት እርምጃ ወስዶ የላቅ አገልግሎት መስጠት የሚያስችለን ሁለገብ አገልግሎቱን ጉባኤውን በሚመጥን መልኩ ዝግጅት አድርገን በጉጉት እየጠበቅን ያለ ነው። የኢሚግሬሽንና ዜግነት አገልግሎት ብሔራዊ ደህንነትን በጠበቀ መልኩ ስራዎቹን ማከናወን ይቻለው ዘንድ ከተለያዩ ባለድርሻ አካላት ጋር ስራውን በቅንጅት እየሰራ ይገኛል። እንግዲህ ይሄ በጣም በርካታ ዓለም አቀፍ ስታንዳርድ በርካታ ሀገራዊና ዓለም አቀፋዊ ሕጎችን ተከትሎ መስራት የሚፈልግ የስራ ዘርፍ ነው። በዚሁ መሰረት እንደነዚህ አይነት ስራዎችን ሲሰሩ በሳይሎ አፕሮች ሄዶ ስራውን መስራት ውጤታማ ስለማያደርገው በቦሌ ኤርፖርት ብቻ የቦሌ ኤርፖርት የቴክኒካል ኮሚቴ የሚባል አለ። በሳምንት 3 ጊዜ እየተገናኘ መደበኛ ስብሰባዎችን መደበኛ ግምገማዎችን እያደረገ ፈጣን የእርምት አገልግሎት ይከናወናሉ። እንደዚሁም በሀገር አቀፍ ደረጃ የናሽናል ሲቪል አቪዬሽን ሴኩሪቲ ኮሚቴ የሚባል አለ። በዚሁም እንደዚሁ ከሀገር አቀፍ ደረጃ የሚሰጡ የሚወርዱ ስራዎችን መነሻ ተደርጎ እንደዚሁ የሚሰራል። በቀጣይ አሁን ባለው ያለውን አገልግሎት በማስፋት ካውንተሮችን በፊት ከነበሩበት ከ60 ወደ 99 ያሳድገናል። የሰው ኃይል በብዙ ጨምረናል። አሁንም በብዙ 260 በላይ የሰው ኃይል እንጨምራለን። በ4 ሽፍት ስራ መስራት እንጀምራለን። አሰልጥነን ሰራተኞቻችንን ችግር ያለባቸውን ሰራተኞች ባላሰለሰ የኮንቲኒየስ የማሰልጠንም እርምት እርምጃ በመውሰድ የማጥራት ስራዎችን እናከናውናለን። ስራዎች ሲሰሩ ህግን አሰራርን ብቻ ተከትሎ እንዲሆን ቶታል ኳሊቲ ሰርቪስ መረጋገጥ የሚያስችል ይሄ በአሰራር የምንተገብረው ነው። አጠቃላይ አገልግሎት የምንሰጥበትን ሁኔታ ደግሞ የቴክኖሎጂን ተከትሎ እንደምታውቁት ዲጂታል 2025 በርካታ የአገልግሎት አይነቶች በዲጂታል ትራንስፎርሜሽን የዲጂታል ኢንቴግሬሽን እና ዲጂታል ኢኮሲስተሚክ ትራንስፎርሜሽን እውን ማድረግ ትልም አድርጎ የተነደፈው መነሻ ተደርጎ በእኛም በቦሌ ኤርፖርት ላይ የምንሰጣቸውን አገልግሎቶች ወደ ኢጌት ሰዎች በራሳቸው እንዲስተናገዱ ገቢ ወጪ መንገደኛ በአሻራ ብቻ አገልግሎት ማግኘት እንዲያስችሉ እንደዚሁም ፈጣን የአገልግሎት ሁኔታዎችን እውን ማድረግ የሚያስችለን የድንበር አገልግሎት ስርዓታችንን ከመንገደኞች ቀድሞ ወደ ኢትዮጵያ ከመግባታቸውና ከመውጣታቸው በፊት የአድቫንስድ ፓሴንጀር ስርዓት እውን በማድረግ በየብስና በአየር ያለውን አገልግሎት ቀድሞ መረጃ በማግኘት ኤርፖርት ላይ ፈጣንና ሲምለስ አገልግሎት መስጠት የሚያስችል ስርዓት መዘርጋት በመስራት ላይ ነው ያለነው። የኢሚግሬሽንና ዜግነት አገልግሎት በአየር ድንበር አስተዳደር በኩል የሚሰጣቸውን አገልግሎቶች ስንመለከት ቆየን። ጥሩ መረጃ እንዳገኛችሁበት ተስፋ አድርጋለሁ። ሳምንት በሌላ መረጃ እንጠብቃችኋለን። መልካም ጊዜ።